ሰበር ዜና ጥር 21 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ቋሪት ሰልፍ ሜዳ ታሪክ ተሰራ። አርበኛ ዝናቡ ልንገረው ከጀነራል ብርሃኑ ጥላሁን ጋር ታላቅ ትንቅንቅ አድርገው በአርበኛ ዝናቡ የተመራው የፋኖ ጦር ድል በድል ሆነ። ከ250 በላይ የብልጽግና ወታደሮች ሙትና ቁስለኛ ሲሆኑ የብልጽግና ታንክ በፋኖ አመድ ሆኗል። የብልጽግና ጀነራሎች ትከሻቸው ላይ የደረደሩት ኮከብ ለጦር ሜዳ ድል እንደማያበቃ በተግባር በታየበት በዚህ ውጊያ የአፋብኃኝ ቴዎድሮስ እዝ በወጣቱና ተስፈኛው በነገው የኢትዮጵያ ኤታማዦር ሹም አርበኛ ዝናቡ ልንገረው እየተመራ አንጋፋውን ጀነራል ብርሃኑ ጥላሁንን በታንክ የታጀበውን ጦሩን አይቀጡ ቅጣት ቀጥቶታል። በዝርዝር ከጎጃም የያዝነው ዘገባ አለም እናስደምጣችኋለን። ወሎም እንዲሁ ከባድ ውጊያ ሲደረግ የፋኖ ኃይሎች ወደ ከተሞች በመዝለቅ ከባድ የተባሉ የመከላከያ ሰራዊት ምሽጎችን ደረማምሰዋቸዋል። በሐይቅ የነበሩ ባለስልጣናት ወደ ደሴ በሌሊት እንዲፈረጥጡ ያደረጋቸውን ውጊያ በዝርዝር ይዘነዋል፣ ታደምጡታላችሁ። እንዲሁም ከፍተኛ የፋኖ አመራር በስልክ እናገናኛችኋለን። በሌላ በኩል በወልቃይት ውጥረቱም አይሏል። በጠለምት በርካታ ቦታዎች ውጊያ ሲደረግ ለሶስተኛ ቀን ሲቀጥል በዛሬው ዕለትም እየተደረጉ ባሉ ውጊያዎች የህወሓት ኃይሎችና የተከዜ ዘብ ከባድ ጦርነት ላይ ሲሆኑ መከላከያ ሰራዊቱ ራሱ በለኮሰው ጦርነት ዳር ይዞ ማየት መጀመሩም ተነግሯል። የፌዴራል መንግስቱ ወደ ትግራይ የሚደረጉ የአየር በረራዎችን ሙሉ በሙሉ ማቋረጡም ታውቋል። ዳግም 2013 ሊመለስ ነው ተብሏል። ከወልቃይትና አካባቢው ካሉ ውጥረቶችና ጦርነቶች በርካታ የጦር ግንባር መረጃዎችን ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ውጥረትና ከባድ ጦርነት ወደ ነገሰበት ወደ ወልቃይትና አካባቢው እናልፋለን። ብልጽግና ወልቃይት ላይ የመዘዘው የመጨረሻ ካርዶ ከጥር 18 2018 ዓ.ም ጀምሮ በአማራ ክልል ወልቃይት ቀጠና በማይዳ ጎሻ በኩል የተጀመረው ውጊያ አድማሱን አስፍቶ በምስራቅ ጠለምትና በምዕራብ ጠለምት ከባድ ውጊያ እየተካሄደ ይገኛል። 3 ቀኑን ባስቆጠረው ውጊያ በሰላሪም በመቃብር አንበሳ ማይበርና ሰራራ የተባሉ አካባቢዎችን ጨምሮ በምጭራ ግንባር በአጠቃላይ በ3 ግንባሮች በከባድ መሳሪያዎች የታገዘ ከባድ ውጊያ እየተደረገ መሆኑን ከቦታው ለማረጋገጥ ችለናል። ብልጽግና ባለቤትነቱ በአማራ ቁጥጥር ስር የሚገኘውን ወልቃይት ከህወሓት ታጣቂዎች የሚከላከል መስሎ ተኩስ ከጀመረ በኋላ እንደለመደው በስልታዊ ማፈግፈግ ስም ወልቃይትን ሙሉ ለሙሉ ለህወሓት በማስረከብ ወልቃይትን ከወረራ እንዳልከላከል ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝ መዘጋጀቱንም ከቦታ የደረሰን መረጃም ያሳያል። ብልጽግናም ሆነ የብልጽግና ተላላኪው ብአዴን የወልቃይትን ጉዳያቸውም አይደለም። እነዚህ ሁለቱ ጸረ አማራ ኃይሎች ወልቃይትን የሚፈልጉት ለፖለቲካ ትኩሳታቸው ማብረጃ ብቻ ነው። አሁን እየወጡ ባሉ መረጃዎች የብልጽግና ወታደሮች ውጊያውን መጀመሪያ ነካክተው አሁን ግን የተከዜ ዘብን ብቻውን እንደተውት እየተነገረ ነው። የወያኔ ጦር ወልቃይትን ለመቆጣጠር ከማይገባ አቅጣጫ ዛሬ ጥቃት ከፍቷል። የተከዜ ዘብ የመከላከል ውጊያ እያደረገ ነው። የአብይ አህመድ ሰራዊት ተሳትፎ ግን በጣም ውስን ነውም ተብሏል። በአንዳንድ አካባቢዎች ምንም አይነት ተሳትፎ አያደርግም። የአብይ አህመድ ሰራዊት በጠለምትና በወልቃይት እያሳየ ያለው ዝምታ እንዲሁም በጣም የተወሰነ ተሳትፎ ወያኔ ራያን ስትወር ያሳየውን ባህሪ ጋር ተመሳሳይ ነው ሲሉም የዓይን እማኞች ገልጸዋል። የአማራ ክልል አስተዳደር የተለያዩ ትዕዛዞችን እስኪሰጥ ድረስ ስለ ወያኔ ጦር ወረራ በሀገር ውስጥና ከውጭ ጋዜጠኞች ለሚቀርቡ ጥያቄ ምንም አይነት ምላሽ እንዳትሰጡ የሚል ትዕዛዝ ለሚመለከታቸው የክልሉ ተቋማትም መንግስት አስተላልፏል ነው የተባለው። በጠለምት በኩል በሁለት ግንባሮች ውጊያ የተቀሰቀሰ ሲሆን በተከዜ አካባቢዎች በሁለት ግንባሮች አዲስ ውጊያም ተቀስቅሷል። አንደኛው ግንባር በምስራቅ ጠለምት ሚጭራ በሚባል ቦታ ሲሆን ሁለተኛው ውጊያ የተቀሰቀሰው ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር በሚባለው አካባቢ ነው።
በምስራቅ ጠለምት የተጀመረው ውጊያ የቀጠለ ሲሆን በምዕራብ ጠለምት የተጀመረው የተኩስ ልውውጥ ግን ከጥቂት ቆይታ በኋላ መቆሙም ተገልጿል። ትላንት በጠለምት በህወሓት በኩል ጥቃት መሰንዘሩን ተከትሎ በወልቃይትና በጠለምት አካባቢዎች ወታደራዊ ውጥረቱ አይሏል። በጠለምት ግንባር ውጊያው እንደቀጠለ ሆኖ ሳለ በወልቃይት መውጫና መግቢያዎች በሙሉ ከፍተኛ የሰራዊት ስምሪት እንቅስቃሴም እየታየ ነው። ከአካባቢው ነዋሪዎችና አመራሮች በተገኘው መረጃ መሰረት ህወሓት ትላንት ምሽት ጀምሮ ተጨማሪ ክፍለ ጦሮችን ወደ ወልቃይት እያስጠጋም ይገኛል። በተጨማሪም ቡድኑ ረጅምና መካከለኛ ርቀት መተኮስ የሚችሉ መድፎችን ወደ ተከዜ አካባቢ እንዳሰማራም ተዘግበዋል። በምስራቅ ጠለምት ሚጫራ በተባለው ቦታ በነፍስ ወከፍና በቡድን መሳሪያዎች የታገዘ ከባድ ውጊያ አሁን በዚህ ሰዓት እየተደረገም ይገኛል። ውጊያው በህወሓትና በኮሎኔል ደመቀ ዘውዱ በሚመራው የተከዜ ዘብ በተባለው ጦር መካከል የሚደረግ ነው። የመከላከያ ሰራዊት የሚባለው ኃይል ውጊያውን ራሱ ቆስቆሶ ሲያበቃም አሁን ግን ሁኔታውን ከዳር ሆኖ እየተመለከተም ነው። ሚጫራ ትላንትና የድሮን ጥቃት ከተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ሲሆን የድሮን ጥቃቱ በህወሓት ታጣቂዎችና ወታደራዊ ቁሳቁሶች ላይ ከፍተኛ ጉዳት ማድረሱም ይታወሳል። ከዲማ እስከ ተከዜ ባለው የትግራይ ክልል አዋሳኝ አካባቢዎች ውጥረቱ ከቀን ወደ ቀን እየጨመረ ሲሆን መጠነ ሰፊ ግጭት የመፍጠር እድሉም እየናረ መጥቷል የተባለው። በተጨማሪም የተከዜ ጠባቂ የተከዜ ዘብ በመባል የሚታወቀው የታጠቀ ኃይል ወደ ተከዜ ወንዝ መጠጋቱንም ሚዲያችን ከቦታው አረጋግጧል። በምስሉ ላይ እንደምትመለከቱት ይህ ምስል ከቦታው የደረሰን ምስል ነው። አሁን በዚህ ሰዓት ህወሓት ተጨማሪ ጦር ወደ ጠለምት እያስገባ ነው። ሚዲያችን ምንጮቹ እንደገለጹለት ጠለምት ሚጫራ በተባለ ስፍራ በአሁኑ ሰዓት የተኩስ ልውውጥ እንዳለም ተናግረዋል። በዚህ ሰዓት ከከባድ መሳሪያ እስከ ነፍስ ወከፍ መሳሪያዎች ከባድ የተኩስ ልውውጥ እየተደረገ ሲሆን ውጊያው ደግሞ በተከዜ ዘብና በህወሓት መካከል እየተደረገ ነው። የእናት ጡት ነካሹ መከላከያ ሰራዊት የእነ አብይ አህመድ ሰራዊት ግን ውጊያውን ከቀሰቀሰ በኋላ አሁን ላይ ዳር ይዞ እየተመለከተ ነው። እነ ኮሎኔል ደመቀ ዘውዱንም አሳልፎ እየሰጠ መሆኑን ከቦታው የደረሰን መረጃም ያሳያል። ህወሓት ዛሬ አዳሩን በወልቃይት አቅጣጫ ከፍተኛ ቁጥር ያለው ኃይል አስጠግቷል። ትላንት በተደረገው አውደ ውጊያ የህወሓት ታጣቂ በተከዜ ዘብ ከፍተኛ ጉዳት ቢደርስበትም በምስራቅ ጠለምት ዛሬም ውጊያው እንደቀጠለ ሲሆን ዝርዝሩን ይዘን የምንመለስ ይሆናል። ራያ ላይ ሌላ አዲስ ወታደራዊ እንቅስቃሴ እየተጀመረ ሲሆን በዚያ ሰፍሮ የነበረው የፌዴራል ፖሊስና መከላከያ ከስፍራው ለቆ የመውጣት አማራጭን እንዲጠቀምም ታዟል የሚሉ መረጃዎችም ወጥተዋል። ከአድዋ አዲግራትና ሌሎች የትግራይ ዋና ዋና ከተሞች በርካታ ወጣቶች እየታፈሱ በወልቃይት አቅጣጫም ተጭነዋል። ከላይ በተጠቀሱት ከተሞች እንዲቆዩ የተፈቀደላቸው በ2013 ጦርነት የተመቱና አካል ጉዳተኞች የነበሩ ወጣቶች ብቻ ናቸው። ሌላው የትግራይ ወጣት ወደ ጦር ግንባር እየተባለ ነው። ይህ በእንዲህ እንዳለ ደግሞ ጉዳዩን ከረር የሚያደርግ ሌላ ሰበር ዜና ተሰምቷል። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚደረጉ መደበኛ በረራዎችን ከዛሬ ጀምሮ ሙሉ በሙሉ ማቋረጡ ተገልጿል። የኢትዮጵያ አየር መንገድ መደበኛ የበረራ አገልግሎት ከሚሰጥባቸው ክልሎች አንዱ በሆነው በትግራይ ክልል ትላንት አመሻሽ ልዩ መረጃ ለሚዲያችን ደርሷል። የሚዲያችን ዘጋቢዎች ከመንገደኞችና ከኢትዮጵያ አየር መንገድ ሰራተኞች ባገኙት ማረጋገጫ መሰረት ወደ ትግራይ ክልል የሚደረጉ ሁሉም በረራዎች ከዛሬ ጀምሮ ሙሉ በሙሉ ተሰርዘዋል። ጉዳዩን በቅርበት የሚያውቁና ስማቸው እንዳይጠቀስ የፈለጉ ምንጭ እንደገለጹት የበረራ ስረዛው የተከናወነው ከከፍተኛ አካላት በተሰጠ ትዕዛዝ ነው ብለዋል። ምንጩ አክሎም እርምጃው ከአየር ሁኔታ ጋር ምንም አይነት ግንኙነት እንደሌለውና በመንግስት መመሪያ የተተገበረ መሆኑንም ገልጸዋል። ሚዲያችን አንድ ተጓዥ ከአየር መንገዱ የደረሰውን የኢሜል መልእክት የተመለከተ ሲሆን መልእክቱም በረራው ላልተወሰነ ጊዜ መቋረጡን ይገልጻል።